ሰዓት ፈቅዶ ለሰጠን ሀያ እንግዲህ ዛሬ ሊቃውንቱ ከሌሊቱ 7 ሰዓት ጀምሮ አንድ ሰዓት ጀምሮ ከዋዜማውም ደግሞ እንደዚሁ ትናንት ቃለ እግዚአብሔሩ በዚህ ሲፈስር ያደረ ምዕመናን ዕድለኞች ናችሁ። ይህ ዕድል በእድመንተን የለም። የሰው ብዛት ሞልቷል። ሊቃውንት ካሉ ቤተ ክርስቲያን ጊዜም እየጠነከረች እያደገች ትሄዳለች። በእውነቱ አባ ኃይለ መለኮት ታላቅ ምሁር አባት ናቸው። የወንዱ ሊቃውንት ከካልጋሪ፣ ከብራንደን፣ ከሳስካቶን የሰበሰቡት እሳቸው ናቸው እና ዕድለኞች ናችሁ ምዕመናን። ሰላም ካለ ፍቅር ካለ ቤተ ክርስቲያኑ በቅርብ ጊዜ ትሰሩታላችሁ። የቶሮንቶ ቤተ ክርስቲያን ሻይ እየሸጡ ቡና እየሸጡ እሑድ እሑድ ምግብ ነገር እየሸጡ ዝም ብሎ ገንዘብ አምጡ ማለት ብቻ ሳይሆን በተለያየ መልኩ ፈንድሬዚንግ እያደረጉ የ7 ሚሊዮን ብር ቤተ ክርስቲያን የሰሩት። ስለዚህ እናንተ ጨረታ ብትሉ በተለያየ መልኩ እያደረጋችሁ የራሳችሁ ሕንፃ እንዲኖራችሁ መትጋት መበርታት ግድ ይላል።